ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶችን እንሆ። ፋኖ ታላላቅ ድሎችን ተቀዳጀ፣ መርጦ ለማርያምም በፋኖች ገብታለች። ምኒልክ ዕዝም ታላላቅ ጀብዶችን ፈጽሟል፣ ወንጀለኛውም በሞት ተቀጣ። የትግራይ ጊዜያዊ አስተዳደር መንግስት ሊቀማ መሆኑም ተነገረ። በየመን የኢትዮጵያን ድረሱልኝ ጥሪ ያቀረበ ሚኒስትሩም ተገደሉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። መርጦ ለማርያም በፋኖች ገባች። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ምኒልክ ዕዝ አህዶች በጥምረት መርጦ ለማርያም ከተማን ተቆጣጥረዋታል። ከቴዎድሮስ ዕዝና ከምኒልክ ዕዝ የተውጣጣው 105ኛ ኮር ስር የሚገኙ የ45ኛ እና የ29ኛ ክፍለ ጦር አህዶች በምስራቅ ጎጃም ዞን በኩል መርጦ ለማርያም ከተማን ጨምሮ ነው በአካባቢው ላይ የሚገኙ ቁልፍ ቦታዎችን የተቆጣጠሩት። የብልጽግናው ሰራዊት አባላት ሰፍሮባቸው በነበሩት በነ እብሴ፣ ሳር ምድር፣ በወሪያ መስቀልና በሰኞ ከተማ አካባቢዎች ምንም አይነት የተኩስ ልውውጥ ሳይደረግ ነው በደረሰባቸው ከፍተኛ ስጋትና ድንጋጤ ምክንያት የያዙትን ወታደራዊ ቁሳቁስና ንብረት እየጣሉ ከአካባቢው ለፋኖ ለቀው ወጥተዋል የተባለው። በተጋድሎም በሁለቱም የአማራ ፋኖ ብሔራዊ ንቅናቄ ዕዝ አህዶች መርጦ ለማርያም ከተማ መቆጣጠር የተቻለ ሲሆን የቡድን መሳሪያዎችን ጨምሮ በርካታ የነፍስ ወከፍ መሳሪያዎችና እጅግ በከፍተኛ ቁጥር ያለው የመከላከያ ኃይል መማረኩንና እንደዚሁም የነፍስ ወከፍና የቡድን መሳሪያዎቹንም በቁጥጥሩ ስር ማዋሉን ገልጧል። የምኒልክ ዕዝ ከግንባር ለዘውዱ ሾው ሚዲያ እንደገለጠው ከሆነ የተደረጉት ተጋድሎች እጅግ አመርቂና ውጤታማ እንደሆኑ በመግለጽ ሌሎች ዝርዝር መረጃዎችን በተመለከተ በቀጣይ እንደሚልክልንም አሳውቋል። በተንታ ግንባርም ቀናትን ባስቆጠረ ተጋድሎ ፋኖ ጠንካራ የመከላከያና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል መቀዳጀቱን አሳወቀ። ከእንጅባራ በበርበር በኩል ወደ ደበቅ፣ ከተንታ ወደ ደበቅና መቅደላ አምባ፣ ከመቅደላ ወደ ማሻ ከተማ በባዙራ መስመር ወደ ሮቢትና መቅደላ አካባቢ አቅጣጫዎች ያገዛዙ ጦር 6 ሬጅመንት ሙሉ መከላከያ፣ 2 ሬጅመንት ሙሉ የአድማ ብተና እንዲሁም በርካታ ሚሊሻና ፖሊስ በማሰለፍ በከባድ መካናይዝድ መሳሪያዎች በድሮን ታግዘው በከፈተ ወረራ ፋኖ ዘመናዊ ውጊያ ሳይንስ ከአማራ ጦር ብልሃትና ፍጹም ጀግንነት ጋር በማዋሃድ በወሰደው ጸረ ማጥቃት እርምጃ የጠላት ኃይልን አሽመድምዶ ውጊያውን በበላይነት ተቆጣጥሮታል ሲል ገልጿል። የጠላትን በድሮና በከባድ መሳሪያ ታጅቦ ቢሰለፍም የፋኖ መብረቃዊ ጥቃት መቋቋም አቅቶት አስከሬንና ቁስለኛውን ታቅፎ እንዲሄድ መደረጉን ገልጧል። ፋኖ ታላቅ ድል አስመዘገበ። የምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አማራ ሳይንትን እንጅባራ ከተማ ላይ ነው ታላቅ ጀብዱ መፈጸሙን ፋኖ የገለጠው። ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ምሽት የአማራ ሳይንት ወረዳ እንጅባራ ከተማ በመግባት የጠላትን ጥምር ሰራዊት በመደምሰስና የነፍስ ወከፍ መሳሪያን በመማረክ ታላቅ ድል ማስመዝገቡን ገልጧል። በተጋድሎ ታቦር ተራራ ሻለቃ አጅባራ ከተማ መግቢያ ያለውን ኖሆር ሜዳ ኮንክሪት ምሽግ በመደምሰስ ነው ከተማውን ሙሉ በሙሉ ተቆጣጥረናል ሲል ለዘውዱ ሾው ሚዲያ ከግንባር መረጃውን የላከው። ታቦር ተራራ ሻለቃ በተጋድሎ በርካታ የወዳደር ሚሊሻና የብልጽግናን የመከላከያ ኃይል መማረኩንና ከዚህም ጋር ተያይዞ ሰራዊቱ ፍርፋሪ የለቃቀመ ወገኖቻቸውን የአማራን ሕዝብ ላይ ዘር ማጥፋት እየፈጸሙ የነበሩ ቀንደኛ ሚሊሻዎችንም መደምሰሱን ገልጿል። ወንጀለኛው በሞት ተቀጣ። ተቆጥተሽኛል በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ነው የተላለፈበት። በአዲስ አበባ ለሚኩራ ክፍለ ከተማ ወሬራ 6 ክልል ልዩ ቦታው ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 2017 ዓ.ም ከምሽቱ 4 ሰዓት ነው ወንጀሉ የተፈጸመው። በአካባቢው ላይ የሟችን ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘቱ በአካባቢው ነዋሪዎች ለፖሊስ ጥቆማ እንደደረሰው ፖሊስም የደረሰውን ጥቆማ መነሻ በማድረግ ነው የሟችን ማንነት ለመለየትና የወንጀል ፈጻሚው ማንነት ለመለየት በተደረገ ጥረት በሰዓታት ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ገልጧል። ፖሊስም በተከሳሽ ሻምበል ሙሉጌታ ላይ በተደረገ ምርመራ ሟች ወርቅነሽ ኃይሌ የተባለችውን የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የስራ መስክ ላይ የሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረችም 4 ወራት ብቻ እንዳስቆጠረች ታውቋል። ሐምሌ 20 2016 ዓ.ም የወንድሟ ልጅ የሆነው ተከሳሽ ሻምበል ሙሉጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር በመምጣትና አብረ መኖር መጀመራቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ተችሏል።
መስከረም 7 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራው ውላ ወደ ቤቷ ገብታ ከወንድሟ ልጅ ጋር እራት በልተው አመሻሹ ላይ ነው በተፈጠረ ለመግባት ተቆጣችኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያዩ የሰውነት ክፍሏን በመቆራረጥና በመለያየት በሶስት ፌስታል ነጥሎ በማሰር ጨለማን ተገን በማድረግ ማንም እንደማያየው በማረጋገጡ አንዱን ፌስታል መጸዳጃ ቤት፣ ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስ ሶስተኛውን ፌስታል ግንብ ስር ሊጥል ችሏል ነው የተባለው። ፖሊስም የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሪተ አካላቸው የተጣለበትን ቦታ መርቶ እንዲያሳይም አድርጓል። የሟች አስከሬን በመሰብሰብ ለቤተሰብ በመስጠት በተከሳሹ ላይ የምርመራ ስራውን በሰውና በሰነድ ማስረጃ ያጠናቀቀው ፖሊስም የተጠናቀቀውን የምርመራ መዝገብ ለአቃቢ ህግ በማቅረብና ክስ በመመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታ ጥፋተኛ ሆኖ በመገኘቱ የሞት ፍርድ ውሳኔ ወስኖበታል። ከታሪፍ በላይ የጫኑ አሽከርካሪዎች ተቀጡ። ከታሪፍ በላይ 218 ሺህ ብር ያስከፈሉት አሽከርካሪዎች ነው ቅጣት የተጣለባቸው። በማዕከላዊ ጎንደር ዞን በህዝብ ማመላለሻ ተሽከርካሪዎች ላይ በተደረገ ቁጥጥር ከታሪፍ በላይ ተከፍሎ የነበረው 218,500 ብር ለተጓዦች እንዲመለስ መደረጉን የዞኑ ፖሊስ መምሪያ አሳውቋል። ይህ በእንዲህ እንዳለም የወሎ ኮምቦልቻ ፖሊስ መምሪያም የትራፊክ ፖሊስ አባላቶች የወሰዱት እርምጃ ደግሞ በተሳፋሪዎቹ ዘንድ ምስጋናን ተችሯቸዋል። ከወጣለት ታሪፍ በላይ የነዳጅ እጥረት አለ በሚል ተጨማሪ ገንዘብ ያስከፈለው አሽከርካሪም ብራቸውን እንዲመልስ ያደረጉበት ቪዲዮ ደርሶናል። ይሄን ይመስላል። ቆም ዝም ብለህ ቆመህ እነሱ ይመጣሉ እየተቀበሉ ሄድ ግባ እየተቀበሉ በወንበርህ እየተቀበልክ 200 እዚቹ ቁጭ እንደዚህ 200 በየትኛው ዋጋ ነው 500 ብር ከከሚሴ ደሴ ግቢ ነይ ተቀበይ እዝነሽማ ነገ አሁን እላፊ ጥቅም ለማግኘት ክስ መስረት የትግራይ ጊዜያዊ አስተዳደር መንግስት ሊነጠቅ መሆኑ ተገለጸ። ህወሓት በዚህ ሳምንት ለትግራይ አዲስ ፕሬዝዳንትን መመረጥ መዘጋጀቱም ታውቋል። በ2012 ዓ.ም የነበረውን የመንግስታዊ መዋቅርና የምክር ቤቶችን ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ ዞንና የወረዳ ከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። እንደ ዋዜማ ገለጻ ከሆነ የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውን ዋዜማ በስብሰባው ከተካፈሉ ምንጮች አረጋግጫለሁ ብላለች። ህዝባዊ ወያነ ሓርነት ትግራይ ህወሓት በመጪው የክልሉ ምክር ቤትም ስብሰባ እንደሚያካሄድን አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑንም ታውቋል። አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይቻልም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደሚሆኑ ተገምቷል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ዶክተር ፍስሐ ሀብተ ጽዮን ሊሆኑ እንደሚችሉ ምንጮቹ ግምታቸውን ገልጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የህወሓት እንቅስቃሴ እንደሚቃወቱ በመግለጽ አደገኛ መዘዝ ያመጣል ማለታቸውም የሚዘነጋ አይደለም። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩን በራሳቸው በትግራይ ፖለቲካዊ ወታደራዊ ቡድኖችን መካከል የበረታ ክፍል መከሰቱ ተከትሎ ህወሓት አዲስ ወታደራዊ አደረጃጀት የፖለቲካ አስተዳደር መዋቅር መዘርጋቱም ታውቋል። ከተደረጉት አዳዲስ አደረጃጀቶች መካከልም የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጁበት የእዝ ሰንሰለትም ይገኝበታል። አዲሱ አወቃቀር ህወሓት በማንኛውም መንገድ በክልሉ እጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም ከአካባቢው የወጡት መረጃዎች ያመለክታሉ። ታዲያ ጦርነቱ ሊቀሰቀስ ይችላል በሚል ስጋት ወጣቶች ከትግራይ እየሸሹ ቢሆንም ህወሓትም የጉዞ ክልከላ እያደረገ እንደሚገኝ ይታወቃል። የኢትዮጵያ ትብብር ንቅናቄ መግለጫ ሰጠ። በዝነኛውና ታዋቂው የኢትዮጵያ የሙዚቃ ደራሲና አቀንቃኝ ቴዎድሮስ ካሳሁን ወይም ቴዲ አፍሮ 18 ዜማዎችን ያካተተ የቴዎሪካ የተሰኘ ሙዚቃ አልበም አውጥቶ ለኢትዮጵያ ህዝብ አበርክቷል ሲል የኢትዮጵያን ትብብር ንቅናቄ መግለጫ በማስከተልም ይህ የቴዎድሮስ ሙዚቃ ስራ በኢትዮጵያ ብቻ ሳይሆን በአፍሪካ በዓለም የሙዚቃ ሰንጠረዥም ደረጃ በጣም ምርጥ ከሚባሉ በከፍተኛ ደረጃ ከተመደቡት አንዱ ለመሆን በቅቷል ብሏል። አልበሙ ከመውጣቱ ገና በ5 ቀናት በተለያዩ የሶሻል ሚዲያዎች ዩቲዩብ እና አይቲዩን ጨምሮ ከ80 ሚሊዮን በላይ አድማጮች ሊደመጥ ችሏል ያለው ይህ መግለጫ ይህ የአድማጭን ቁጥር በከፍተኛ ደረጃ አሳድጎታል ብለዋል። ይሁን እንጂ ይህ የብዙ ሚሊዮኖችን ቀልብ የሳበውና አድናቆትን ያተረፈው የቴዎድሮስ ካሳሁን የሙዚቃ ስራ አንድን ኃይል
ግን አላስደሰተም። የኢትዮጵያን ሕዝብ ከፋፍሎና ረግጦ በመግዛት ላይ የሚገኘው ጨኳኙ ግፈኛው አምባገነኑ የአብይ አህመድ አስተዳደር እና በዙሪያ ያሉ ደጋፊዎች እጅግ አበሳጭቶታል። የአገዛዙ ሹማምንቶችን ደጋፊዎች ገና ሙዚቃው ሳይወጣ ጀምሮ አርቲስቱን ከሌሎች የሙዚቃ አሰራጭ ድርጅቶች ጋር ያደረጋቸውን ስምምነቶች እንዲፈርሱ አድርጓል ሲል ገልጧል። ስለሆነም የኢትዮጵያ ህዝብና ጉዳዩ የሚመለከታቸው አካላት በጠቅላላ ለተበደለ ህዝብ ድምፅና የሀገር አለኝታ ተስፋ ለሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮ እና ውድ ቤተሰቦቹ በአስቸኳይ መድረስ ይኖርባቸዋልም ብለዋል። ለቴዎድሮስ ካሳሁን እና ሙዚቃው ለምን አዳመጣችሁ በሚል በግፍ ለታፈኑ ድምፅ እንሆናቸው፣ ስንተባበር እናሸንፋለን። ኢትዮጵያ ሀገራችንን ቴዲ እንዳለው በጋራ እናድናት። ይህ ጋዜጣዊ መግለጫን በመተባበር የደገፉ ድርጅቶች ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ፣ ኢትዮጵያን እናድን መድረክ፣ የኢትዮጵያ አሜሪካን ዜጎች ምክር ቤት፣ የአሜሪካን ኢትዮጵያን ህዝባዊ ጉዳይ ኮሚቴ ወይም ኢፓክ፣ ኒውዮርክ ትራይስቴት ተስፋ ለኢትዮጵያ፣ የኢህአፓ ድጋፍ ኮሚቴ፣ የህብር ኢትዮጵያ ግብረ ኃይል፣ የዓለም አቀፍ ትብብር ለኢትዮጵያ መብት፣ ግሎባል የአሜሪካን ዲያስፖራ መድረክ፣ ራዕይ ኢትዮጵያ፣ ጌዲዮ የኦሮሞ ብሔረሰብ፣ ዓለም አቀፍ ኢትዮጵያና ምሁራን ስብስብ፣ ፍትሐ ተጠያቂነት በአፍሪካ ቀንድ፣ የትግራይ የተግባር ኮሚቴ፣ የተባበሩት ሴቶች በአፍሪካ ቀንድ መሆናቸውን ለዘውዱ ሾው ሚዲያ የኢትዮጵያውያን ትብብር ንቅናቄ በላከልን ደብዳቤ ላይ አሳውቋል። አሁን ወደ ውጭ ዜናችን እናመራለን። ኢትዮጵያውያን የድረስሉኝ ጥሪ አቀረቡ። በየመን በሐላፍ ክፍለ ጦር በአፍሪካ ስደተኞች ላይ ግፍ የሚፈጸምና በህገወጥ የሰው ዝውውር ላይ በተሰማሩ አካላት ላይ መጠነኛ ሰፊ ጥቃት መሰንዘሩ ታውቋል። ብርጌዴር ጀነራል ኳሊድ ሙቅቢ ሱሌማን ቀጥተኛ ክትል የተመራው ይህ ዘመቻ ስደተኞችን በማሰቃየትና ገንዘብ በመቀበል ወንጀል የተጠረጠሩ 6 ግለሰቦች የተለያዩ ስፍራዎች በቁጥጥር ስር መዋላቸውን ገልጧል። ይሁን እንጂ የክፍለ ጦሩ አመራር ባወጣው መግለጫ ተጠርጣሪዎቹ ስደተኞችን የሞት ካምፖች ተብለው በሚጠሩባቸው ስፍራዎች በማቆየት ኢሰብአዊ ድርጊቶች ሲፈጽሙባቸው እንደነበረም ነው ያሳወቀው። ይህ እርምጃ በአካባቢው የሚንቀሳቀሱ ወንጀል መረቦችን ከስራቸው ለመበጣሰት የተጀመረ ሰፊ ዘመቻ አካል መሆኑም ተመልክቷል። በየመን የሚገኙ ኢትዮጵያኖችም ከፍተኛ ስቃይ መከራ ውስጥ ገብተናልና እባካችሁ ኢትዮጵያን ድረሱልኝ ሲሉ ጥሪያቸውን አቅርበዋል። በየመን ዛሬም ስቃይና መከራ የበዛባት ምድር እንደሆነችም ተገልጧል። በኢራን ላይ የተጣሉ ማዕቀቦችን በጣም በቅርቡ እናነሳለን አለ የአውሮፓ ህብረት። የአውሮፓ ህብረት በኢራን ላይ የጣለውን ማዕቀብ ለማንሳት ማሰቡን የገለጸ ሲሆን የአውሮፓ ህብረት ኮሚሽን ፕሬዚዳንት አርሱላ እስላማዊ ዘቡ ሆርሙዝ ለመክፈት ቢስማማም ባይስማማም ማዕቀቦቹን በፍጥነት ለማንሳት እያሰብን ነው ሲሉ ገልጠዋል። በኢራን ላይ የተጣሉ ማዕቀቦች በጣም በቅርቡ እናነሳለን ሲሉ ነው የተናገሩት ፕሬዚዳንቷ። በማከልም የኢራን መንግስት የእኛን ቁርጠኝነት አይቶ በዜጎች ላይ የሚፈጸሙ ጥቃቶች ማስቆምም ይኖርበታል በማለት ቅድመ ሁኔታማ አስቀምጠዋል። ማዕቀቡን ከማንሳታችን በፊት ለውጥ ማየት አለብን። በህዝቦች ላይ የሚፈጸሙ በደሎችን እንጂ ማንንም በኢራን ላይ ማዕቀብ የመጣል ፍላጎት የለንም ሲሉ ነው ያሳወቁት። የኢራን የውጭ ጉዳይ ሚኒስትር አባስ በቅርቡ ከፈረንሳይ፣ ጀርመን እና ብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲነሳ መጠየቃቸው አይዘነጋም። በሱዳን እየተካሄደ ባለው ጦርነት ሁለቱ ተፋላሚ ወገኖች የቶዮታ ላንድ ክሩዘር ተሽከርካሪዎችን ለውጊያ ተግባር በስፋት እንደሚጠቀሙበት ተገለጠ። ሰሞኑን ከ70 በላይ የሚሆኑና በተዋጊዎች ዘንድ ከፍተኛ ተመራጭነት ያላቸው እነዚህ ተሽከርካሪዎች በሶማሌላንድ በርበራ ወደብ በኩል መግባታቸው ታውቋል። ተሽከርካሪዎቹ በከባድ መኪናዎች ተጭነው ከበርበራ ወደ ቤኒሻንጉል ጉሙዝ ክልል አሶሳ ማቅናታቸው የተመለከተ ሲሆን መዳረሻቸውንም ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል ወይም RSF ሊሆን እንደሚችልም ተገምቷል። በመጨረሻም ሚኒስትሩ ተገደሉ። በማሊ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት የመከላከያ ሚኒስትሩ ሳዩዲን ካምራ ተገደሉ። በማሊ በመላው ሀገሪቱ በሚገኙ ወታደራዊ ተቋማት ላይ በታጣቂዎች በተፈጸመ የተቀናጀ ጥቃት ነው የሀገሪቱ የመከላከያ ሚኒስትር ጀነራል ሳዲዮ ካምራ መገደላቸውን የመንግስት ቃል አቀባይ ያረጋገጠው። የመንግስት ቃል አቀባዩ ኢሳ ባወጡት መግለጫ ጀነራል ሳዩድ የተገደሉት ታጣቂዎች መኖሪያ ቤታቸው ኢላማ አድርገው በፈጸሙት ጥቃት መሆኑን ገልጸዋል። በካቲ ከተማ የሚገኝ የመከላከያ ሚኒስትሩ መኖሪያ ቤት ጥቃት የደረሰበት ሲሆን ጥቃቱ ከአልቃይዳ ጋር ግንኙነት ባላቸው ታጣቂዎች እና በቱዋሪንግ አማጽያን በጋራ የተፈጸመ መሆኑም ነው የተመለከተው። ጀነራል ሳይድ በ2012 እና በ2013 ዓ.ም በተካሄደው ተከታታይ መፈንቅለ መንግስት ስልጣን በያዘው ወታደራዊ መንግስት ውስጥም ቁልፍ ሰው ነበሩ። ጀነራል ሳይድ በገዢ ወታደራዊ አመራር ውስጥ ከፍተኛ ተጽዕኖ ከነበራቸው ግለሰቦች አንዱ ሲሆኑ አንዳንዶቹም እንደ ወደፊት የማሊ መሪ አድርገው ይመለከቷቸውም ነበር።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበር። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።